6 ወር እንደሰራን ፌል አደረገ። ፌሌሪቲ ያለ ባይዘው ዲግሪ ከስኪል በላይ ውጤት አያመጣም። አሁን ደግሞ ኤአይ መጥቶ ብዙ ነገሮችን በሚገርም ፍጥነት እየቀየረ ነው። ስትሰሩ ላለው ሰው ስሩ፣ ለማይከፍል ሰው አትስሩ። አንዳንድ ጊዜ ምስኪን ሆነን ልርዳው እስኪ ላግዘው ምናምን ብለን ለዛ ሰው እንለፋለን እንሄዳለን ምናምን አይከፍልም ሰውየው፣ ጭራሽ ይጨቃጨቃል። ብዙ ሰው ምን ይመስላል? ብዙ ካምፓኒ ላይ ብዙ ቦታ ስለሰራ ምናምን ውጤታማ የሆነ ይመስላል። ባይዘው ከፍተኛ አይኪው አላቸው የሚባሉ ሰዎች ከየትኛውም ሰው ጋር ባለበት ደረጃ ማውራት ሲችሉ፣ በጣም ብዙ ጊዜ ደግሞ የምንሳሳታቸው ከጓደኞቻችን ጋር ቅርብ ካሉ ሰዎች ጋር የምናወራበትና የምንጻጻፍበት ነገር ስራ ላይ እናመጣዋለን። ከዛ አለቃህን ትሄድና ፒስ ነው ምናምን ትለዋለህ። ለምሳሌ ኃይለ ገብረስላሴን ዛሬ ያሉትን ነገሮች ብትወስዱበት እንዴት አድርጎ ማምጣት እንዳለበት የሆነ ፓተርን የተሰራ ነገር አለ። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ጠበቃችሁን። የስ እንዴት ነበር ቆይታ? ቆንጆ ነበር። በጣም አሪፍ። ከኔ ጋር አጠር ያለ ቆይታን እናደርጋለን። አንዳንድ ነገሮችን እናወራለን። ያለፍኩበትንም ኤክስፒሪየንስ ሼር አረጋችኋለሁ። መጨረሻ ላይ ደግሞ የጥያቄና መልስ ፕሮግራም ይኖረናል። ዝግጁ ናችሁ? በጣም አሪፍ። አንድ ነገር ማወቅ እፈልጋለሁ። ምን ያህል ተማሪ አለ? ኖርማል ተማሪ። እሺ፣ ስራ ላይ ያለ? በጣም አሪፍ። ለመስራት እየሞከረ ያለ? እየተማረም የሆነ ገንዘብ ለማግኘት እየሞከረ እየሄደ ያለ? ጥሩ። ምንም ላይ የሌለ? ስለዚህ ሁላችንም የሆነ እንቅስቃሴ ላይ ነው ያለነው። ወይ እየተማርን ነው፣ ወይ እየሰራን ነው፣ ወይ ሁለቱንም እየሞከርን ነው ያለነው። እኔ አብርሃም ፋንቱ እባላለሁኝ። ከቅርብ ጊዜ ወደዚህ በፖድካስት ነው የምታወቀው። ከዛ በፊት ግን ለ12 ዓመታት ተቀጥሬ ሰርቻለሁ። ስታዩ ልጅ እመስላለሁ። ወደ 8 አካባቢ ድርጅቶች ላይ ሰርቻለሁ። 7ቱን ድርጅቶች የመጀመሪያውን 6 ዓመት 7 ድርጅቶች ላይ ነው የሰራሁት። ቀጣዩን 6 ዓመት ግን አንድ ቦታ ላይ ነው የቆየሁት የነበረው። ህይወቴን ሙሉ ለሙሉ እንዲቀየር ያደረገው የመጀመሪያው የ7ቱ ድርጅቶች ሳይሆን መጨረሻ ላይ የነበረው የአንደኛው ድርጅት ነው። መቆየት ምንጊዜም ፕሪቪሌጅ ነው፣ የሆነ የሚሰጠን ነገር አለ። ምክንያቱም አንዳንድ ነገሮች ስንማራቸው በሂደት ነው መፍትሄውን የምናውቀው እንጂ ስላነበብን ስላየን ቦታው ላይ ስላለን ብቻ አይደለም። 2 ዲግሪዎች አሉኝ። አሁን ላይ 3 ካምፓኒዎች አሉኝ። 4ኛ ልጨምር ትንሽ እየተንቀሳቀስኩኝ ነው። በስሬ ከ8 አሁን 12 አካባቢ ሰራተኞች አብረን እንሰራለን። አብርሃም ይሄ ነው። ግን እንዴት ነው እዚህ ጋር ወደዚህኛው የመጣሁትኝ? ምን ነገሮች ነበሩ? ሁላችንም አንድ ነገር ቼክ እንድናደርግ እፈልጋለሁ። ያ ቼክ የምናደርገው ሪያሊቲ ነው፣ አሁን ያለው ሪያሊቲ። ብዙ ጊዜ ወደፊት እንሄዳለን አይደለ? የሆነ ነገር ማግኘት እንፈልግና ካለንበት እንደዚህ ብሰራ፣ እንደዚህ ባደርግ፣ ይሄንን እንደዚህ ባደርገው ምናምን እንላለን። ወደዛ ግን ለመሄድ አሁን ያለንበትን የረገጥነውን ነገር ማወቅ ያስፈልጋል። ስለዚህ በእርግጠኝነት ብዙ ሰው የሆነ ወይ ሰርተፊኬት አለው ወይ ዲግሪ አለው፣ የሆነ ነገር አለው፣ ተምሮ የሆነ ደረጃ ላይ ደርሷል። ነገር ግን የምር በተማረው ነገር እየሰራ ነው? በተማራችሁበት ዘርፍ ላይ ያላችሁ ምልክት ስጡኝ። 1 2 እየተማራችሁ ያላችሁትን ነገር መስራት የምትፈልጉ፣ አሁን የምትማሩትን ነገር በዚህ ነው መቀጠል የምፈልገው። በጣም አሪፍ። አልፈልግም። ጥሩ። እኔ በተማርኩበት ሙያ አንደኛውን በተማርኩበት ነው፣ ሌሎቹም ግን በተማርኩበት አይደለም። ሌሎቹ የተማርኳቸው ነገሮች በሙሉ ግብአት ነው የሆኑኝ። ስለዚህ ሪያሊቲን ቼክ ማድረግ ያስፈልጋል። ዲግሪ ከስኪል በላይ ውጤት አያመጣም። ስለዚህ ያ ዲግሪ ወይም ያ ማስተርስ
ምን ሲጨመርበት ነው ውጤት የሚያመጣው? የሆነ ስኪል ብቻውንም ደግሞ ውጤት አያመጣም። እሱም ላይ የምንጨምራቸው ነገሮች አሉ። 3 ነገሮችን እንመለከታለን። ከኔ ጋር ናችሁ? አለን? በጣም አሪፍ። የመጀመሪያው ምንም አይነት ስኪል ይኑራችሁ፣ ምንም አይነት ዲግሪ ያዙ፣ የትኛውም አይነት ኮፍያ ልበሱ፣ ኮሚዩኒኬሽን ስኪላችን እስከሌለ ድረስ ምንም አይነት ውጤት ማምጣት አንችልም። ኮሚዩኒኬሽን ማለት ምን ማለት ነው? ከሰዎች ጋር ያለን ተግባቦት። ምክንያቱም የምንሰራው ከሰው ጋር ነው። ሰው ነው የሚከፍለን፣ ለሰው ነው የምንሰራው፣ በሰው ውስጥ ነው የምንኖረው፣ የምንወልደው ሰው ነው። ስለዚህ ከሰው ጋር ያለን ተግባቦት ምን ይመስላል? አንዳንድ ጊዜ ምንም አይነት ኮሚኒኬሽን ስኪል የሌለው ሰው ውጤት ሲያመጣ አንመለከትም። ኮሚኒኬሽናችን ምን ይመስላል? ያ ደግሞ ወደ ኋላ ተመልሰን ልጅነታችንን እንድንመለከት ያደርገናል። እስካሁን ድረስ ከ150 በላይ ገስቶችን አቅርቤያለሁ። ሁሉም ጋር አንድ ያየሁት ነገር ህይወታቸውን እንዲቀይሩ መሰረት የሆናቸው ወደ ኋላ ሄደው ልጅነታቸውን ተመልክተዋል። እኔም ልክ እንደዛው በተመሳሳይ ወደ ኋላ ሄጄ አብርሃም እዚህ ጋር እየፈተነ ያለው ነገር ከየት ነው የመጣው? ምንጩን ማወቅ ያስፈልጋል። ወደ ኋላ ሄጄ ከየት እንደመጣው ከሰው ጋር ያለኝ ንግግር፣ ከሰው ጋር ያለኝ ኮሚኒኬሽን፣ ችግሮች ሲመጡ የመጋፈጥ አቅም፣ እነዚህ ሁላ ነገሮች ከኋላ ይዘናቸው ምንመጣቸው ነገሮች ናቸው። ምንም ያክል እዚህ ጋር ጠንካራ ብንሆን፣ ምንም ያክል እዚህ ጋር ረጅም ርቀት ብንሄድ የሆነ ደረጃ እንደርስና ይመልሰናል። እንደዛ አጋጥሟቸው አያውቅም? የሆነ ነገር ትሄዱና አይሳካም። የሆነ ደረጃ ትደርሱና ይመለሳል። ዋይ? ስለዚህ ከልጅነት የሆነ የተቋጠረ ነገር አለ ማለት ነው። ስለዚህ ያንን ሄጄ እኔ ፐርሰናሊ የመረመርኩኝ ሰዓት ነው ውጤት ማምጣት የጀመርኩት። በጣም ፈሪ ነበርኩኝ። ከሰዎች ጋር ቁጭ ብሎ ማውራት የሚከብደኝ አይነት ሰው ነበርኩኝ። አሁን ላይ የትኛውም ሰው ይምጣ በደንብ ማውራት እችላለሁ። ግን ይሄኛው ማንነት የመጣው ከዛ ከፍርሃት ውስጥ ነው። ፍርሃቴ መኖሩን ግን ያወቅኩትኝ ምንድነው የሚይዘኝ እላለሁ። የሆነ ሰው በድፍረት መጥቶ ላጥ ብሎ የሆነ ገንዘብ ያገኛል። የሆነ ሰው ይመጣል ከኋላዬ ያድጋል። ከኋላዬ መጥቶ የሆነ ማናጀር ምናምን ይሆናል። ምንድነው የሚጎለኝ እላለሁ። አለኝ ሁሉ ነገር ግን አልደርስም እዛ ጋር። የነበረው ነገር ፍርሃት ነበረ። ስለዚህ በየትኛውም ዘርፍ ላይ ብንሰማራ ፍርሃታችንን እስካላሸነፍን ድረስ ውጤት አናመጣም። ሪያሊቲ ነዋ ቼክ የምናደርገው። ልክ እንደዛ የራሳችሁን ሪያሊቲ ቼክ አድርጉት እስኪ። ይሉኝታ ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ሌሎችም ልክ እንደዚህ ተመሳሳይ የሆኑ ነገሮች። ስለዚህ የመጀመሪያው ኮሚኒኬሽን ስኪላችንን ማዳበር ያስፈልጋል። ኮሚኒኬሽን ስኪላችንን እንድናዳብር 4 መሰረታዊ ነገሮች አሉ። የትኛውም ሙያ ላይ ብንገባ ፍሪላንሰር ልንሆን እንችላለን፣ ካምፓኒ ውስጥ ተቀጥረን ልንሰራ እንችላለን፣ የራሳችንን ስታርታፕ ካምፓኒ ልንከፍት እንችላለን፣ ወይ ደግሞ ትልቅም ካምፓኒ ልናቋቁም እንችላለን። ስንጀምር ግን እነዚህን 4ቱን ነገሮች ብንይዝ ውጤታማ እንሆናለን። የመጀመሪያው ራይቲንግ ነው። ሀሳባችንን ምን ያክል በጽሁፍ ማስተላለፍ እንችላለን? ቅድም ናቲም እያነሳ ነበር፣ ሲቪ አይደለ? ሌሎች ነገሮችን እያነሳ ነበር። ራሳችንን በጽሁፍ ምን ያህል እንገልጻለን? መጀመሪያ ያደረኩት ነገር እኔ የጽሁፍ ክህሎቴን ማዳበር ነበረ። ቁጭ ብዬ መታገል ጀመርኩ ማለት ነው። የሆነ ሰዓት ላይ የምፈልገውን አይነት ማንነት መግለጽ ቻልኩኝ። ያለውን አዲስ ፈጥሬ ምናምን አይደለም። ስለዚህ ራሳችንን በጽሁፍ እንዴት ነው የምንገልጸው? የሆነ አፍጋኒስታን ወይም የሆነ ቦታ ላይ ያለ ሰው ስራ ሊያሰራችሁ ቢፈልግ ያንን ስራ ራሳችሁን እንዴት ገልጻችሁ ነው ልሸጡለት የምትችሉት? ስለዚህ ማዳበር ያለብን የመጀመሪያው ነገር የጽሁፍ ክህሎታችንን ነው። አንዳንድ ጊዜ ቻት እንኳን ስናረግ ኬ ምናምን ብለን እንጽፋለን አይደል? ኦኬ ለማለት
ሌሎችም ነገሮች በተመሳሳይ ሴንስ የማይሰጡ ፕሮፌሽናል ያልሆኑ በጣም ብዙ ጊዜ ደግሞ የምንሳሳታቸው ከጓደኞቻችን ጋር ቅርብ ካሉ ሰዎች ጋር የምናወራበትና የምንጻጻፍበት ነገር ስራ ላይ እናመጣዋለን። ከዛ አለቃህን ትሄድና ፒስ ነው ምናምን ትለዋለህ። ያ ረጅም ርቀት አያስኬደንም። ስለዚህ የጽሁፍ ክህሎታችን አንደኛው እሱን፣ ሁለተኛ ስፒኪንግ የንግግር ክህሎት። ስለ ስኪል ነው እያወራን ያለ ነው። ከኔ ጋር ነን አለን። በጣም አሪፍ ሰው የመጀመሪያው ሌየር ላይ ነው ያለ ነው። አንደኛው ጽሁፍ አለን፣ ሁለተኛው ንግግር። ከየትኛውም ሰው ጋር ቁጭ ብለን ስናወራ በምን አይነት መንገድ ነው ለዛ ሰው በሚፈልገው ወይም ባለበት ደረጃ ራሳችንን መግለጽ የምንችለው? የምናገኘው ሰውዬ ፕሮፌሰር ሊሆን ይችላል። የምናገኘው ሰውዬ ምንም ያልተማረ ሊሆን ይችላል። ከሁለቱም ጋር ግን የመግባባት አቅማችን ረጅም ርቀት እንድንሄድ ውጤታማ እንድንሆን ያደርገናል። በዛው ከፍተኛ አይኪው አላቸው የሚባሉ ሰዎች ከየትኛውም ሰው ጋር ባለበት ደረጃ ማውራት ሲችሉ ነው። ከወጣቱ ጋር እንደ ወጣት፣ ከልጅ ጋር እንደ ልጅ፣ ከትልቅ ሰው ጋር እንደዛ ሰውዬ ሆኖ ያለውን ነገር ሲያካፍል። ወደ ዲጂታሉም ዓለም ስንመጣ ፕላትፎርሞች ኤጅ አላቸው። ቲክቶክ ላይ ያለ የእድሜ ክልል አለ፣ ፌስቡክ ላይ ያለ አለ። ወደ ዩቲዩብ ስንሄድ ሁሉም አብሶ ሶሻል ሚዲያ ላይ የሆነ የእድሜ ደረጃ አላቸው። ስለዚህ ያ በሚፈልገው ልክ ካልቀረብን አንደኛ ነገር አይታይም፣ ካልታየ ውጤት አይመጣም፣ ውጤት ካልመጣ የምንፈልገውን ነገር መሸጥ ያቅተናል። ስለዚህ የምናስተላልፈውን ነገር ለየትኛው ኦዲየንስ ነው የማስተላልፈው? ልክ እንደዛው ስራ ላይም ስንመጣ ከሰው ጋር ያለን የንግግር ክህሎት በጣም ወሳኝ ነው። ያ ማለትን ማለት ነው አንዳንድ ሰዎች መጥተው የሚያናድድ ነገር ሊያወሩን ይችላሉ። የሚያበሳጭ በቃ በለው የሚያስብል ነገር ወደ ስድብ ሊገቡ ይችላሉ። ለዛ ሰውዬ በሚገባው ቋንቋ ኢሞሽናል ሳንሆን እንዴት ነው ልንመልስለት የምንችለው? ተረጋግተን። እንደዛ ሲኮን ነው የቢዝነስማን መሆን የሚቻለው። በዚህ በ6 ዓመት በነበርኩበትኝ ጊዜ የተማርኩትኝ አንደኛው ነገር ስሜትን መቆጣጠር በየትኛውም ሁኔታ ላይ። ብዙ ሰው ምን ይመስላል? ብዙ ካምፓኒ ላይ ብዙ ቦታ ስለሰራ ምናምን ውጤታማ የሆነ ይመስላል። ግን በዛ መንገድ አይደለም የሚመጣው። ቶሎ ሊሂድ። ሶስተኛው ስቶሪ ቴሊንግ፣ ታሪክ ነገራ። አሁን የሚሸጠው ታሪክ ነው የትኛውም ቦታ ላይ። ጓደኞች ያሉ የቡና ኤክስፖርተሮች፣ እንደገና ደግሞ የቡና ካፌ ያላቸው ሮስት የሚያደርጉ፣ ከነዛ ሁሉ አንድ ጓደኛ ያለ የተሻለ የሚሰራ። ከዛ የሆነ ሰዓት ለምንድን ነው የተሻለ የሚሰራው ብዬ ቁጭ ብዬ ጠየቅኩትኝ እና ቃል በቃል የነገረኝ ቡናውን እሸጥላቸዋለሁ። የምሸጥላቸው ቡናው ከየት ነው የሚለቀመው? እንዴት ነው የሚታጠበው? ምን ያህል ሰው ይሳተፍበታል? የሆነ ታሪክ አለ። ያ ቡና እነሱ ጋር እንዲደርስ ተለቅሞ እነሱ ጋር እስከሚደርስ ድረስ ያለ ስቶሪ አለ። ያንን ነው የሚሸጥላቸው እና በከፍተኛ ዋጋ ነው የሚሸጠው። ልክ እንደዛ ራሳችንን ስንሸጥ ከየት እንደመጣ ማን እንደሆንን፣ ቫልዩዋችን የቱ ጋር እንደሆነ፣ ምን ነገር እንደምንችል፣ ምን ነገር እንደምንቃወም፣ እንደዛ አይነት ነገር እኔን አይመጥነኝም፣ እነዛን ሁላ ነገሮች በታሪክ መናገር መቻል ይኖርብናል። ንግግር ብቻውንም አይደለም ማለት ነው። የመጀመሪያው ሌየር ኮሚኒኬሽን ነው። እነዚህን ሶስቱን ነገሮች ይይዛል። የትኛውም ስራ ላይ ብንሆን አለን። ከኔ ጋር ነን? አሪፍ። ሁለተኛ ችላ የሚባል ብዙ ጊዜ ገንዘብ የመስራት ስኪል። አንዳንድ ሰው ጎበዝ ነው ገንዘቡ ላይ፣ አያያዝ ላይ ደግሞ ጎበዝ አይደለም። ገንዘብ የመስራት ስኪል ማለት ማምጣት ከዛ ማቆየትን ይጨምራል። ገንዘቡን ልናመጣው እንችላለን። ቀዳዳው ከሰፋ ግን በዛው ልክ
ይሰፋል። ልክ እንደ እንትን አስቡት። ለምሳሌ ውሃ ወደ ጄሪካን ሲቀዳ ማንቆርቆሪያ እንትን አለች አይደለ? ምንድነው የሆነ ፋኔል ስሙ ጠፋብኝ። ከላይ ሰፊ ነው፣ ወደ ታች ሲወርድ ግን እየቀጠነ ይሄዳል አይደለ? ገንዘብም ልክ እንደዛ ነው መሆን ያለበት። የሚመጣበትን ስትሪም ማብዛት፣ የሚወጣበትን ደግሞ ማሳነስ። ቋጣሪ መሆን ማለት ለሚወጣው ነገር ሪዝን ምክንያት ማስቀመጥ። እኔ በገንዘብ ውጤታማ የሆንኩትኝ የማወጣውን ነገር የሆነ ሰዓት ላይ ቁጭ ብዬ አሰላሁት እና ሳላቀው በአስማት መኖር ጀምሬያለሁ። ወጪ በዝቷል። ከየት እንደሆነ አላቀው። ብዙ ሰው ኢትዮጵያ ውስጥ በአስማት ነው የሚኖረው። በአስማት ነው የምትኖረው? እስኪ ቼክ አድርጉት በወር የምታወጡትን ለቡና፣ ለሻይ፣ ለምናምን ለእያንዳንዱ ነገር የምታወጡትና ከዛ የምታገኙትን አነጻጽሩት። ምን ያክል እኩል ነው? ምን ያክል ኪሳራ ነው? ምን ያክልስ ትርፍ አለው? ስለዚህ ውጤታማ የምንሆነው የሚመጣበትን ስትሪም ማብዛት። መጀመሪያ ላይ ወደ ራሴ ስራ ስመጣ መጀመሪያ እሰራ የነበረው ቅድም ናት እያወራ ነበር፣ ጊግ ወርክስ ነበር። ኤዲቲንግ እችላለሁ፣ ሳውንድ ዲዛይን አደርጋለሁ፣ ፕሮዳክሽን ላይ ረጅም ጊዜ ሰርቻለሁኝ፣ ዶክመንታሪዎችን እሰራ ነበረ፣ ሆስት አደረግ ነበረ፣ መድረኮች እመራ ነበረ። በጣም ብዙ ስኪሎች ነበሩኝ እና እነዛን እንዴት አድርጌ ማኔጅ ማድረግ እንዳለብኝ አላቅም። ምሰራት አንድ ነገር ብቻ ሆነች። የሚመጣው ገቢ አንድ ነው፣ የሚወጣበት በቃ ቀጥተኛ ልክ እንደ ቧንቧ ቱቦ አስቡት። ይመጣል ይወጣል፣ ይመጣል ይወጣል። ይሄ ነገር ችግር አለ ማለት ነው። ማቆየት አልችልም። ስለዚህ ምን ተማርኩኝ? ኦኬ ማቆየቱን እንኳን ቢከብደኝ አሁን ባለበት ግን የሚገባበትን ላስፋው። የተለያዩ ስትሪሞችን አበዛው። እነዛ ስትሪሞች 4-5 ትልልቅ ገቢ ማምጣት ጀመሩ እና አንድ እንድናቅ የምፈልገው ሁላችንም ለ10 ሺህ ብር የምናወጣው ኤነርጂ እና ለ1 ሚሊዮን ብር የምናወጣው ኤነርጂ እኩል ነው። ልዩነቷ መሀል ላይ ያለች የሆነች የእውቀት ጋፕ ነች። ያችን ጋፕ ከሞላናት ምንም ልዩነት የለውም። ባይዘው 1 ሚሊዮን ለማግኘት የሚሰራው ልፋት የምናወጣው እንዲያውም ከ1 ሚሊዮኑ በላይ ለ10 ሺው እና ለ100 ሺው የምናወጣው ይበልጣል፣ በጣም ይበልጣል። ስለዚህ ቆም ብሎ ማሰብ ይፈልጋል። ወደ ገንዘቡ ስንመጣ አሁን ባለንበት አብሶ በዲጂታሉ ዓለም ገንዘብ ሊያመጡ የሚችሉ የተለያዩ መንገዶች አሉ። ቅድም ናቲም እያወራ ነበር። የመጀመሪያው ፍሪላንሲንግ ነው። እየተማርን ባለንበት ቦታ የትኛውም ቦታ ላይ ሆነን ፍሪላንሰር ሆነን ገንዘብ ማግኘት እንችላለን። ሁለተኛው ዲጂታል ማርኬቲንግ ነው። አብሶ በዲጂታሉ ዓለም ብዙ ካምፓኒዎች ምርታቸውን ሰው ጋር ማድረስ ይከብዳቸዋል። ስለዚህ ለኛ ደግሞ የተሰጠን እዚህ ጊዜ ላይ ላለን ወጣቶች የኢንተርኔት አክሰስ ነው። ስለዚህ ያንን የኢንተርኔት አክሰስ ተጠቅመን ያንን ምርት ለሰዎች ካደረስንላቸው ከዛ እነሱ ደግሞ እንዲከፍሉን ማድረግ ነው። እዚህ ጋርም አንድ ቁልፍ ነገር ምን አለ? ስትሰሩ ላለው ሰው ስሩ፣ ለማይከፍል ሰው አትስሩ። እውነታው ማለት ነው። እኔ ተሸውጄ የነበረው ነው። አንዳንድ ጊዜ ምስኪን ሆነን ልርዳው እስኪ ላግዘው ምናምን ብለን ለዛ ሰው እንለፋለን እንሄዳለን ምናምን፣ አይከፍልም ሰውየው፣ ጭራሽ ይጨቃጨቃል። ውጤታማ እንሆንበት። የመጀመሪያውን አሁን አንደኛው ካምፓኒ የዲጂታል ማርኬቲንግ ካምፓኒ ነው እና መጀመሪያ ላይ ይዛቸው የነበሩት ካምፓኒዎች በጣም ትንንሽ ነበሩ። አይከፍሉም፣ ይጨቃጨቃሉ። መጨቃጨቅ ብቻ ደግሞ ሳይሆን ስማችሁን ለሌላ ሰው በመጥፎ ነው የሚናገሩት። ስለዚህ ቢቀርስ ወደ ትልልቆቹ ወደሚከፍሉት ውጤት ወዳለው በደንብ ደግሞ ወደሚያሰራው ወደዛ ስንሄድ አንደኛ ነገር የምታወሩት ከባለሙያ ጋር ነው፣ አንደርስታንድ ከሚያደርገው ጋር ነው። ሁለተኛ ነገር በጀት አላቸው። ለናንተ ቫልዩ ሰጥተው ስሩልን ብለው ሲመጡ ምክንያት አላቸው። የሆነ ነገር አልሄድ እንዳላቸው ያውቃሉ። ስለዚህ ያንን ነገር ችግር እንድፈቱላቸው ነው። ባይ ዘ ወይ የሚሸጠው
የሚሸጠው ስኪል አይደለም። አንድ እንድታውቁ የምፈልገው ነገር ስኪላችሁን ሳይሆን የምትሸጡት ሰውየው ጋር ያለውን ችግር ነው የምትፈቱለት። ችግር ካልፈታችሁ ምንም አይነት ስኪል ይኑራችሁ ጋርቤጅ ነው። አም ሶሪ ትርጉም የለውም። ያ መሸጥ መቻል አለበት። ሶስተኛው ቴክኒካል ደግሞ የሆኑ ሌየር ደግሞ አለ ወይንም ሰፖርት ሌየር ይባላል። ይሄ ደግሞ ምን ማለት ነው? ኦኬ የራሳችንን ካምፓኒ አንክፈት፣ ምንም ነገር አናደርግ። ዓለም ላይ ሁለት ነገር ነው ያለው ማለት በቢዝነሱ ማለት ነው። ወይ የሆነ ነገር እንሸጣለን ወይ ለሚሸጠው ሰውዬ ሰፖርተር እንሆናለን፣ አጋዥ እንሆናለን። ታሴት ትምህርት እውቀት ነው የሚሸጠው፣ እውቀት ነው የሚሸጡልን። የግል ኮሌጆች አሉ አይደለ? ከፍለን ነው የምንማረው። ኦንላይን ኮርሶች አሉ፣ ከፍለን ነው የምንማረው። ሰው የሚሸጡልን ምንድን ነው? እውቀት ወይንም ኢንፎርሜሽን ነው። ሌላውን ቦታ ላይ ስንሄድ ሽያጭ ነው ያለው። ኦር ደግሞ ለዛ ለሚሸጠው ሰውዬ አጋዥ እንሆናለን። ስለዚህ ሶስተኛው ሌየር ቴክኒካል ሰፖርት ነው። ስለዚህ ቴክኒካል ሰፖርተር ሆነን ውጤት ማምጣት እንችላለን። ያ ማለት ምን ማለት ነው? ዲጂታል ማርኬቲንግ የሚሰሩ ብዙ ድርጅቶች አሉ። አፕወርክ ላይ የሚሰሩ ብዙ ኤጀንሲዎች አሉ። ለነሱ ሰርቪስ መስጠት ኤዲቲንግ ሊሆን ይችላል፣ ግራፊክ ዲዛይን ሊሆን ይችላል፣ ቅድም ናቲ ያነሳው ነበረ ቮይስ ሊሆን ይችላል። ያለንን የሆነ ነገር ግን ሰፖርት ሊያደርግ የሚችል ነገር ምን ማድረግ መስጠት። ሰው ያንን ነገር እየሰጠን በሄድን ቁጥር የምንፈልገውን ነገር ማግኘት እንችላለን። የመጨረሻ 3 ነገሮችን ልበል፣ ከዛ ወደ ኔክስት አልፋለሁ። ገንዘብ ለማግኘት በቃ እነዚህ 3ቱ ነገሮች ናቸው ያሉት። የመጀመሪያው ስኪል ከሱ ነው የሚጀምረው፣ ከክህሎት ነው የሚጀምረው። ከዛ ያንን ክህሎት ከያዝን በኋላ ማርኬት ወይንም ገበያ መኖር ደግሞ አለበት አይደለ? የሆነ ሰዓት ትዝ ይላችኋል ኢንተርኔት ካፌዎች ብዙ ነበሩ። እዚህ አሉ እንዴ? የኢንተርኔት ካፌ የለም አይደለ? የሆነ ሰዓት ግን ኢንተርኔት ካፌ በጣም በብዛት ነበር። አሁን አንድ ሰው መጥቶ ኢንተርኔት ካፌ ቢከፍትና ኑ ተጠቀሙ ቢል ገበያ ይኖረዋል? ቤት ተከራይቷል፣ ኮምፒውተሮች አዘጋጅቷል፣ የሆነ ስኪል እያቀረበ ነው፣ የሆነ ሰርቪስ እየሰጠ ነው፣ ግን ገበያ የለም። ስለዚህ ገበያ ለሌለው ነገር የምንሰራ ከሆነ ውጤት አናመጣም። ተጨማሪ የምንማረው ነገር ገበያ ከሌለው ትርጉም የለው። ስለዚህ የምትማሩትም ገበያ አለው ወይ? ይሄ ነገር ምን ያክል ርቀት ያስኬደኛል? አንዳንድ ነገሮች ሾርት ተርም ናቸው ማለት እቺን ታይም ሊያሳልፋችሁ ይችላል፣ ወደ ኔክስት ግን አይወስደንም። አሁን ደግሞ ኤአይ መጥቶ ብዙ ነገሮችን በሚገርም ፍጥነት እየቀየረ ነው። ከኔ ጋር ናችሁ? በጣም አሪፍ። ሁለተኛው ገበያ ማጥናት ያስፈልጋል። ገበያ። ሶስተኛው ያንን ገበያ ደግሞ የገንዘብ ፍሬምወርክ ማስቀመጥ። ከዛ ገበያ እንዴት አድርጌ ነው የምወስደው? ዓለም ላይ ያለ ገንዘብ ቢበተን አሁን ላይ ማለት ነው ሀብታሞች ጋር ያለው ምናምን እኩል ለዓለም ሕዝብ ቢከፋፈል በጣም በአጭር ጊዜ ውስጥ ሀብታም የነበሩ ሰዎች ወደ ቦታቸው ይመለሳሉ፣ ድሃ የነበሩ ሰዎች ወደ ቦታቸው ይመለስ። ይሄ ሪሰርች ነው፣ እኔ ያልኩት ነገር አይደለም። ለምንድን ነው የሚመለሱት? አእምሯችን ላይ የተቀመጠ ፓተርን አለ። ያ ፓተርን ለምሳሌ ኃይለ ገብረስላሴን ዛሬ ያሉትን ነገሮች ብትወስዱበት እንዴት አድርጎ ማምጣት እንዳለበት የሆነ ፓተርን የተሰራ ነገር አለ። አንድ ሰው ደግሞ አባካኝ የሆነ ሱሰኛ የሆነ ገንዘብ ብትሰጡት በ5-10 ደቂቃ ድምጥማጡን ለሚያጠፋ ሰውዬ 1 ሚሊዮን 10 ቢሊዮን ምናምን ብትሰጡት ጥቂት ጊዜ 6 ወር 1 ዓመት ሊሄድ ይችላል። ከዛ ወደ ነበረበት ይመለሳል። የገንዘብ ፍሬምወርክ ማስቀመጥ ያስፈልጋል። ገንዘቡ ሲመጣ ምን ላይ ነው ኢንቨስት የማደርገው? ኢንቨስት ስናደርግ እውቀት ላይ ሊሆን ይችላል። ኢንቨስት ስናደርግ ነገ
ተጨማሪ ነገር ሊያመጣልን የሚችል ነገር ላይ ሊሆን ይችላል። ኦር ደግሞ አሴት ላይ ሊሆን ይችላል። በረጅም ጊዜ የሚከፍለን ነገር ማለት ነው። ብዙ ሰው እርግጠኛ ነኝ እዚህ ውስጥ መሬት ምናምን አላችሁ አይደል? የሆነ ነገር ላይ ኢንቨስት እያደረግነው ከሄድን ውጤት እያመጣ ይሄዳል። ስጠቀልለው እስካሁን ድረስ ያነሳሁትኝን ነገር ከኔ ኤክስፒሪየንስ ተነስቼ የሆነ አይነት ውጤት እንድታገኙ ነው። አብሶ ከገንዘብ ጋር በተገናኘ የትኛውም ሰው ባለበት ቦታ ላይ መስራት ይችላል። እኛ እዚህ ሆነን ነው ሌሎች ዓለማት ላይ ያሉ ስራዎችን የምንሰራው። ቅርብ ጊዜ በኤአይ እስኪ ልሞክር ምናምን ብዬ ነው የሰራሁትኝና ፎቶ ማደስ ሰራሁኝ። አሮጌ ፎቶ ማደስ ማለት ነው። እና $28 አስከፈልኩ። አንድ ክሊክ ነች። ጄሚኒ ላይ ነው የሰራሁት። አሮጌውን ፎቶ አስገባውለት፣ ፕሮምፕት ጻፍኩለት። ከዛ ዋን ክሊክ ጽድት ያለ ፎቶ አመጣልኝ። ያንን ፎቶ ለሰዎቹ ሸጥኩላቸው ማለት ነው። አሁን ኤአይ ከምታስቡት በላይ ነገሮችን እያፈጠነ ነው። በጣም በፍጥነት ነገሮችን እየሰራ ነው። በፊት ፎቶ ቤት ተቀጥሬ ሰርቻለሁ ከመጀመሪያው 6 ዓመት ውስጥ ማለት ነው። እና እዛ ሰራ ረጅም ጊዜ ሰራ የነበረው አሮጌ ፎቶዎችን ማደስ ነበር። በቃ ቁጭ ብዬ ኤዲት አድርግ ነበር። ይሄ መልቀም ስንጥቅጥቅ ያሉ ፎቶዎች፣ የድሮ ፎቶዎች አሉ የአያቶቻችን ምናምን፣ የነሱን ማደስ ነበር። እና አንዳንዴ ግማሽ ፊት የሌለው ሰው ይመጣል እና ያንን ከዚህኛው አምጥታችሁ ወደዚህኛው ጋር ቀጥላችሁ ምናምን ነው የሚሰራው። አሁን ኤአይ ምንም በቃ ኤክስትራ ኢፈርት እንድትሄዱ አያደርጋችሁ። አጠቃቀሙን ግን ማወቅ ያስፈልጋል። ስለዚህ ኤኒቲንግ ኤአይ ላይ መስራት ይቻላል። ይሄ አሁን ቀላሉ ነገር ነው የነገርኳችሁ። ያንንም ነገር የሸጥኩትኝ አማዞን ላይ ነው። ስለዚህ ትንሽ አሁን ካለንበት የሆነች የታሰረች ማይንድ ሴት እስኪ ወጣ ብለን የሆነ ነገር እንሞክር፣ የሆነች ነገር እስኪ እንፈልፍል አለ። በጣም ብዙ የሚሰራ ወደ እኔ ስንመጣ ከዚህ ሁላ ነገሮች በኋላ አላይቭ ተወለደ ማለት ነው። አሁን አላይቭ ፖድካስት ብቻ ሆኖ ነበር መጀመሪያ ላይ የጀመርኩት። ከዛ 6 ወር እንደሰራን ፌል አደረገ። ፌሌሪቲ አለ ባይዘወይ ፌል ያደርጋል። ነገሮች የጀመርናቸው የሆነ ተስፋ ሰጥተውን ትንሽ ሲንቀሳቀሱ ሲሄዱ ቀሄ ነገር ረጅም ርቀት ይሄዳል ብለን የያዝነው ነገር ፌል ያደርጋል። የዛ ሰዓት ነው እንግዲህ ምን ያክል ረጅም ርቀት እንሄዳለን የሚለው የምንፈተንበት። በየትኛውም ስራ ላይ ደግሞ ያጋጥመናል። የሚያጋጥመን ለምን መሰላችሁ? ኢሞሽናሊ ስቴብል ስለማንሆን ትንሽ ገንዘብ ማግኘት ስንጀምር እንጠግባለን። እንጠግባለን ማለት ምን ማለት ነው? እናባክናለን። ትንሽ ገንዘብ አገኘን ልብስ እንገዛለን። ትንሽ ገንዘብ አገኘን የሆነ ከፍ ያለ ሆቴል ምናምን ሄደን እንዝናናለን። ትንሽ ገንዘብ ስናገኝ እስኪ ቆይ እቺን ገንዘብ የሆነ ነገር ላድርጋት ምናምን ብለን የማይሆን ቦታ ላይ እናውሏለን። ትንሽ ገንዘብ ስናገኝ እናበድራለን። በጣም ጎበዝ አበዳሪዎች ነን። እየሰራ አይደል እንዴ ምናምን ብሎ ጓደኛ መጥቶ ይጠይቃል። የዛ ሰዓት ሰጠዋል። አንዳንድ ጊዜ ያልደረሰ ሰው መስጠት የለበትም። በፈለጋችሁት መንገድ ተርጉሙት። ካልደረስክ ነገ በጠየቀ ሰውዬ ቦታ ነው የምትሆነው ወይም የምትሆኘው። ስለዚህ እንደዛ ላለመሆን ዛሬ ሰርቫይቭ ማድረግ አለብን። ፌል አደረገ ማለት ነው። እና ፌል ሲያደርግ በጣም ነበር የሚያናድደው። እና ምንም ነገር ደግሞ አልሰራንም። እንደሚታወቀው ዩቲዩብ ሞኔታይዝ ይሆናል በተለያዩ ስፖንሰርሺፖች ምናምን ብዙ ገንዘብ የሚገኝበት መንገድ አለው። ምንም ነገር አልሰራንበትም። የዛ ሰዓት 2 ነጥብ ምናምን እዳ ነበረብኝ። ብዙ ሆኖ አይደለም፣ ለስታርታፕ ካምፓኒ ግን ብዙ ነው። ስለዚህ ፍሮም ዘ ስክራች እንደ አዲስ ምን አልኩኝ? አንድ እድል በቃ አብርሃም፣ አንድ እድል ለራስህ ካልሆነ ወደ ሌላ ሙያ ትገባለህ። ሙሉ ለሙሉ ትተህ ወይ ከሀገር ትሄዳለህ። ቱርክ ነው የተማርኩትኝ ከዚህ በፊትና
ወይ እዛው ሄደህ ስራህን ትቀጥላለህ ኦር ደግሞ ይሄንን ሞክር። አንዳንዴ ለራሳችን እድል መስጠት ያስፈልጋል። የሆነ ነገር አልሆን ሲለ ፌል ሲያደርግ ሲበላሽ እስኪ አንድ ጊዜ ልሞክረው። ስንሞክረው መጀመሪያ ከነበርንበት አንደርስታንዲንግ ከፍ ብለን ነው ምን ሞክረው። ምን እንደተሳሳትን እናውቃለን፣ ምን እንደሚሰራ እናውቃለን፣ ምን እንደማይሰራ እናውቃለን። የአንድ ሳምንት ጋፕ ወሰድን። ከዛ ፍሮም ደ ስክራች እንደ አዲስ የዩቲዩብ ቻናል አዲስ አካውንት በጣም ተከፈተ። በ3 ወር ጊዜ ውስጥ 100,000 ሰብስክራይብ ገባን። በ8 ወር ጊዜ ውስጥ 210,000 ገባ። ሰብስክራይበር ብቻ ሳይሆን ተቀባይነቱ በጣም ከፍ ያለ ነው። ስንሰራ አሁን ማርኬቲንግ ላይ ብራንድ ፖዚሽኒንግ የሚባል አለ። ብራንዳችሁ ሰዎች ጋር የቱ ጋር ነው የተቀመጠው? አንዳንድ ብራንዶች በጣም ሌክዠሪ ናቸው። አንዳንድ ብራንዶች በጣም ከታች ናቸው። ሁል ጊዜ ስለ ኮርስ የሚያወራ ሰው ያንን ሰው የምትስሉት በቃ የሰውዬማ አስተማሪ ነው፣ የሰውዬማ ኮርስ የሚሰጥ ነው ብለን ነው አይደለ? ሰዎች በሚያወሩትና በሚያሳዩት ነገር ነው ፖዚሽን የምናደርጋቸው። እኛ ሳናቀው የፖድካስቱን ፖዚሽን ለካ ከፍ እያለ ሄዷል። ትልልቅ ሚሊዮነሮች አክሴፕት ማድረግ ጀመሩ። 5-6 ካምፓኒ ያላቸው ሰዎች የትኛውም ቦታ ላይ ሄደው አልቀርብም ያሉ የነበሩ ሰዎች መምጣት ጀመሩ። ለካ መቆየት የሚሰጠው አድቫንቴጅ አለ። አለማቋረጥ። በቃ የሆነ ነገር ተበላሸ አይደለ? ከተበላሸ የተነሳንበትን ምክንያት መርሳት አያስፈልግም። የተነሳውበትኝም ምክንያት ነበረኝ። በዛ ምክንያት አላይቭ ፖድካስቱ ቀጠለ። ሪል ስቴት ላይ እንሰራለን። አሁን ዲጂታል ማርኬቲንግ አለን። ልብስ ላይ የገባን ነው። የልብስ ብራንድ ወደ ሌሎች ነገሮች እያሰፋ ነው፣ እየሄድን ነው። በአጭሩ ይህንን ይመስላል። እጅግ በጣም አድርጌ ነው የማመሰግነው። ማጨብጨብ ይቻላል።